እህታችን መታለች እንጂ ክብራትና ክብራል የኔ ስም ታሪኩ ይባላል። ታሪኩ ኃይሉ ይባላለሁ። እንግዲህ በቀደምለት ያው ችግርሽን ስለነገርሽኝ እኔም ደግሞ ሰዎች ምንም አላኩልኝም። ስለዛ ያው አንቺ እኔም በእኔ በኩል አንድ ጫማ አበረክትልሻለሁ ማለት እሱን 38 ቁጥር ሲለኪው እሱን 38 አመለክትልሻለሁ እና ሰዎች አይተው ደግሞ ያው ሰዎች የሚረዱሽ ከሆነ እኔ እነግራቸዋለሁ። ፈቃደኛ የሆኑ ሰው ካለ ደውዬ ስልክሽ ስላለኝ እጠራሻለሁ። እና እነዚህ ልጆች ያንቺ ነሽ የምታስተዳድሪያቸው? የወለድሽው? በቤት ኪራይ ነው የምትኖሪው? በቤት ኪራይ ነው። በቤተሰቦቹ ጋር ተጠግቼ ባለኝ እንትን እያልኩ ነው። አሁን ግን ያለኝ ቤተሰብ ጎዳና የመውደቅ ላይ ነው። በጣም ጎዳና ላይ ነው ያለሁት። ኦኬ። የሚያሳዝነው ኦኬ። ያው ምን አድርጋለሁ? ልጆች አሁን ለምሳሌ ካለ እናትም ካለ አባትም ማደግ ደግሞ ይከብዳል። ኦኬ። ስታው ለቀቀለት ጎዳና ላይ ቁጭ እያልኩ ጎረቤትም እያለሁ ያበረከተልኝ የሚያውቁም ሰዎችም እንትን እያሉ ይሄ አሁን ይማራል ልጅ? ስንት አመቱ ነው? አባዶ። ኦኬ። ጎበዝ። ስንት አመቱ ነው? አሁን 7ኛ አመቱ ነው። ኦኬ። አሁን እየቀረጽኩሽ ነው። ፈቃደኛ ነሽ አይደለ? ቪዲዮ እየቀረጽኩሽ ነው። ፈቃደኛ ነሽ? አረ ችግር የለም። እሺ። አሁን ይሄን የሚያዩ ቪዲዮ የሚያዩ የሚረዱሽን ካለ እንግዲህ እንነጋገራለን። ስትመጪም እኔም ደውዬ አሳውሻለሁ። እቺን ጫማ እስቲ ሞክሪያት፣ እሷንም ይሆንሻል። እስቲ ይሄን ማንም ሳይሆን እኔ ያልበርኩት ትናንትና ስላየሁሽ ነው። እኔም ሙስሊም ቢሆንም ከእግዚአብሔር ነው። ኢትዮጵያዊ ማለት ያው ይሰራል፣ ያገኛል፣ ያጣል። እኔ ደግሞ ያለችኝ አንድ እናት ምስኪን ነኝ። በቃ እሺ፣ እሺ። እና በቃ እስቲ መርቂኝ። አሜን። ኢትዮጵያዊነት ማለት በአይን አይቶ መረዳ ነው። አዎ፣ አዎ። አታውቅኝም ስለ እውነት እኔ ልጅ ያደግኩ ወደ ገጠር ነው። አዲስ አበባ ስበታ በሰው ቤት ልጅ ይዘህ ማንም ስራው አይቀርም ልጅ ጋር በዛ ምክንያት ነው። ያሰብኩን ደግሞ ፈጣሪ ያሳካል። አሜን፣ 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 አሜን። በቃ እነሱ እኮ እዚህ ጎረቤቶቼ እኛን የምንረዳት ብለው በቀደም ስላስተዋወቀችኝ እንደገና ትናንት መተሽ እንትን ስላልሽኝ ነው እንትን ያልኩት። ይሄን ቪዲዮ አይተው እንግዲህ ኢትዮጵያዊነት መልካምነት ነው እንግዲህ ቃል የሚገቡ ሰዎችም ካሉ ያው ቃላቸውን ከሞሉ እኔ ለዚች ስጥልኝ ከተባልኩ አደርሳለሁ እንጂ እነሱም ደግሞ ይሄን አይተው ዝም አይሉሽም። እና አንቺም በርቺ። ስራ ካለ አንዳንድ ስራ ካለ ደግሞ ልብስ ማጠብ፣ እንጀራ መጋገር ካለ ካገኘው እነግርሻለሁ። ሰው ቤት በተመላላሽነትም እንጀራ ብትጋግሪ ውጤታማ ትሆኛለሽ። ካገኘው እነግርሻለሁ። አንቺም በርቺ። እሱ ስንተኛ ክፍል ነው አልሽኝ? ይሄ አሁን ትምህርትም ወደ ወዲህ በመሄድ ነው ያለፈበት። ገጠር ሄዳለሁ። ለብስ ቦታ ባለመመቸት ጠጣ ኬጂ የሚጨርስ ነበረ። ዘንድሮ ሁለተኛ ነው የገባ። ያው ሁለተኛ። ጎበዝ፣ ወደ ሁለተኛ ነው። ጎበዝ፣ ጎበዝ። ነው የሚማረው። ፈጣሪ ጨምርለት፣ እንግዲህ እግዚአብሔር ጨምርለት። በቃ አብሽር፣ አታስቢ። እሺ፣ ስፈልግ እደውልልሻለሁ። እሺ።